እኔና እሷን የምንኖረው። ኦኬ። አባቴ የላትም። ያ አባቷ እኔ 6 ወር እርጉዝ ሆኜ ነው የሞተበት። ኦኬ። ገና ሳትወለድ። እና ራሴ ነኝ በቃ ሰው ቤት እንደዚህ በረንዳ ላይ ያስተኛው ምን እያልኩ ነው ልብስ እያጠብኩ ያሳደኳት። እንደዚህ በረንዳ ልብስ ሲያጥቦ እሷም ተሸክሜ ሲሄድ ማለት ነው እንደዚህ በምትተኛበት ሰው ቤት እንደዚህ እያስተኛዋት አሳደኳት ማለት ነው። እና በቃ እንደዛ ይሄን ነው እኔና እሷና እዚህ ቤት እዚህ ጉርቤት ላይ ነበርና በዛ ሰዓት ነፃ ቤት ውስጥ ነበር የምንኖረው። ኦኬ። ስለዚህ ልብስ በማጠብ ነው በዋነኝነት? አዎ ልብስ ነው። አሁንም ልብስ ነው ማጥበው። እንትኑ እኮ አለ በሩ ላይ እኮ ተልጥፈዋል። አዎ ሰው ልብስ እናጥባለን። እሱ እናንተ ነው? አዎ ኦኬ። አለ። ከዛ እሱ ነው የሚሰራ። ስለዚህ እሱ ስለሚሰራ እሷንም እየተማራች የሆነ ቦታ ላይ ጎበዝ ናት፣ ታግዘኛለች፣ ታስብልኛለች በጣም ማለት ነው። በጣም ታስብልኛለች። ማይ ያሳልፍልሻለሁ ትለኛለች። እኔ ቲክቶክ ሰርቼ ያሳልፍልሻለሁ ሌላው እንኳን እስከዛ ትምህርቱን ጨርሼ እስከሚጨርስ እንኳን እንደዛ ያሳልፍልሻለሁ፣ አይዞሽ ማየ ብዙ ነገር ሆነሻል ለኔ ብለሽ መግባት ስትቺ ሳታገባ ቁጭ አልሽ ለኔ ብለሽ ታውራለች። ያ ነገር ሲለው በቃ እኔም ደስተኛው ነኝ ነው እንትን ምን ነው። እነዚህ መስጊድ አለን፣ መስጊዱ ጋር ውሃ ሸጣለሁ። ኦኬ። አሁን የምትሰሙት ድምጽ መስጊድ ፊት ለፊት ስላለ ነው ባይዘውና። እሺ መስጊድ ፊት ለፊት እኔ ክርስቲያን ነኝ፣ ግን እነሱ ጋር ተመስዬ ከነሱ ጋር አኖራለሁ። አዎ። እና ከኔ ክርስቲያን ነኝ በቃ ውሃ ሸጥላቸዋለሁ። ከዛ በቃ እነሱም አይዟሽ ምናምን ይሉኛል። በቃ ብዙ ነገር እንደዛ ነው የምኖረው ማለት ነው። አሁን ልብስ አጥባለሁ ስትይ ያልገባኝም በማሽን አለሽ ወይስ? አይ በእጅ እያጠብሽ? በእጅ ነው የማጥበው። በጣም ከባድ ነው። በእጅ ነው የማጥበው። ተመልካቾቻችን እንግዲህ ምን አይነት ጠንካራ እናት እንደሆነች ሁሌም እግዚአብሔር ምክንያት አለው። እኔ እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኛል ሶሻል ሚዲያ ላይ እና ሁሌም እግዚአብሔር ምክንያት አለው። አንድ ነገር ሲሆን የሆነ ነገር ሲሆን ምክንያት አለውና አረ እንዴ ነው ለሽ አረ አንቺ ደግሞ እሱን አሁን እኮ ተተናል እኮ ይሄ እኛ ስለዛ ጉዳይ እኮ ያወራን አይደለም። ተቆጥቶሻል። አሁን ማልቀስ ምናምን የለብሽም። በቃ እኔ እንድታለቅሽም አልመጣሁም። እኔም እናንተን ለማስለቀስ ለማዘን አልመጣሁም። እግዚአብሔር ለሁሉም ነገር ምክንያት አለው ብዬ አስባለሁ። ገብቶሻል። ስለዚህ እኔ አመጣጤ ለደስታ ነው የመጣሁት እና አንቺ ምንም እንዳታዝኝ እሺ።